እንደዚህ እንደምታዩት ፊቴን ፏ ፈሽ ያደረገልኝ ቆንጆ የፊት ትሪትመንት አሳያችኋለሁ። እንደምትወዱት ተስፋ አደርጋለሁ። የእውነት በጣም ስለጠቀመኝ ነው ወደ እናንተ ይዤላችሁ የመጣሁት። ቪዲዮውን እስከ መጨረሻው ድረስ ተከታተሉት። ነባር ቤተሰቦች ላይክ፣ ሼር፣ ኮሜንት እያደረጋችሁ ስለምታበረታቱኝ አመሰግናለሁ። አዳዲሶች ደግሞ ሰብስክራይብ አድርጋችሁ የደውል ምልክት በመጫን ቤተሰብ እንድትሆኑ በትህትና ጠይቃለሁኝ። አሁን ወደ ስራው እንሄዳለን። ወደ ስራው እንሂድ። ሰላም ጤና ይስጥልኝ። እንዴት ናችሁ? ዛሬ ቆንጆና ፏ የሚያደርግ የፊት ትሪትመንት ይዤላችሁ መጥቻለሁ። እንግዲህ እዚህ ጋር አንድ እንቁላል አዘጋጅቻለሁ እና ውስጡን ውሃውን ነው የምፈልገው እና በጣም ቆንጆ በጣም ለውጥ ያየሁበት ነገር ስለሆነ ነው ወደ እናንተ ይዤ የመጣሁት። እዚህ ጋር በመቀጠል ቡና ጨምርበታለሁ። ኔስካፌ ትንሽ አደርግና በደንብ አድርጌ አዋህዳለሁኝ። ሁለቱን በደንብ እንደዚህ ካዋሃድኩት በኋላ እንደምታዩት ብሩሽ ካላችሁ ብሩሽ ከሌላችሁ ደግሞ በእጃችሁም ቢሆን መቀባት ትችላላችሁ። እንግዲህ እዚህ ጋር እንደዚህ እቀባዋለሁ። መጀመሪያ በንጹህ ፊት ላይ እንደዚህ አድርጌ አንዴ እንደዚህ አድርጌ በደንብ አድርጌ እስከ አንገቴ ድረስ በደንብ አድርጌ እቀባዋለሁኝ። በመጀመሪያ ማለት ነው። እንደምታዩት ሁሉንም ነገር ስትቀቡ አንገታችሁን ሁሉ እንድትቀቡት፣ ምክንያቱም የፊታችሁ ብቻ ጽድት ብሎ አንገታችሁ ላይ እንዳይጠቁር ተመሳሳይ ከለር እንዲኖረው በዚህ መልኩ እንደምታዩት እንግዲህ አንድ ዙር እንዲህ ከቀባሁት በኋላ በላዩ ላይ ሶፍት ይሄ የኪችን ሶፍት አለ ጠንከር ያለው እሱን እንደዚህ እንደምታዩት እንዲህ ያደረግን ፊታችን ላይ እንለጥፈዋለን። የእውነት በጣም ትወዱታላችሁ። እኔ ስለጠቀመኝ ነው። እኔ እሳት ፊት ለፊት ጋር ግንባሬ ማዲያት ነው የሚመስለው። በቃ እንዲህ ፊቴ ትንሽ ቀላ ሲል በደንብ ነው የወጣው። እሳት አቃጥሎ ነበረ እና እንደዚህ አድርጌ ያስፈራል፣ ግን እንደዚህ አድርጋችሁ በላዩ ላይ ደግሞ ሶፍቱን በደንብ አድርጋችሁ ሁሉም ቦታ ካዳረሳችሁ በኋላ እንደዚህ ያደረጋችሁ ደግሞ በደንብ አድርጋችሁ መቀባት ይኖርባችኋል። ለምን ያለ ጥቁር ጥቁር ይሄ ቡግሩ ነው ጥቁር ጥቁር የወጣ ነጠብጣብ ያለባችሁ በቃ ፏ ነው የሚያደርገው። የእውነት በጣም ነው ቆንጆ፣ እኔ ተስማምቶኛል። እና እንደዚህ እንደምታዩት ይሁት ቀብቼ ከትንሽ ደቂቃ በኋላ ደርቆ ነው እንደምታዩት እስኪ ደርቅ ድረስ እንግዲህ ማውራት ምናምን የለም ትንሽ እና አሁን አነሳዋለሁኝ። በደንብ ነው የደረቀው። አያችሁት? በደንብ ነው የደረቀው። ከዛ እንግዲህ እንደዚህ በቀላሉ እንደዚህ እልጠዋለሁ ማለት ነው። የእውነት እቃ ሳልታጠብ ራሱ እንደዚህ ማየት ትችላላችሁ። እንደምታዩት ጉንጭና ጉንጬ ጋር በተለይ ልክ እንደ ማያዳት እሳቱ በጣም እንትን ብሎ ነበር። እውነት ለመናገር ግን ወደ ውስጥ አልገባም። ያው እሳት ከባድ ነው። እንደዚህ ግርፍ ነበር ያደረገኝ። ግን በቃ ይሄንን እየተቀባው በጣም ለውጥ አይቼበታለሁ። እና እንደዚህ እያደረጋችሁ ፊቱን በቃ ጽድት ነው የሚያደርገው። ከቻላችሁ በሳምንት አንድ ቀን ካልቻላችሁ ግን በ15 ቀን አንድ ቀን በየጊዜው እንደዚህ ብትቀቡት በጣም ለውጥ ታዩበታላችሁ። እንግዲህ እንደዚህ ነው ያደረገው። ፊቴን በጣም ቆንጆ ጽድት አድርጎልኛል። እና እንደዚህ እያደረጋችሁ ተጠቀሙ። ማሳያችሁ እንግዲህ ጉንጬ ላይ ግንባሬ ላይ እዚያ ገጬ ላይ ነበረ እሳት እንግዲህ እንዲህ የመታኝና ይጠቆር ብሎ በጣም ነበር የሚያስጠላው። ግን አሁን እንደዚህ እያደረኩኝ የትሪት እያደረኩት በጣም ለውጥ አግኝቻለሁ። እና ሞክሩት ነው የምለው። እንደው የለኝም እንኳን ካላችሁ ለቁርስ ስትሰሩ እንቁላል ምናምን ቁርስ ላይ ስትሰሩ ትንሽዬ ብዙ እንኳን አያስፈልጋችሁም። ትንሽ ከምትሰሩት ላይ ቀነስ አድርጋችሁ ከዛ ቡና ጨምራችሁ በኔስካፌ ከሌላችሁ ቤት ውስጥ ድቅቅ ተደርጎ ተከትፎ ይቅርታ ድቅቅ ተደርጎ ተፈጭቶ ማድረግ ይቻላል። እና እንግዲህ ይሄንን ይመስላል። በጣም ፏ ነው ያደረገኝ።
እንደዚህ እያደረጋችሁ እንድትጠቀሙ ላለሁ። ላይክ፣ ሼር፣ ኮሜንት እያደረጋችሁ ስለምትከታተሉኝ ከልብ አመሰግናለሁ። በሌላ ስራ እስከምንገናኝ ቻው።